መፋታት ኃጢአት አይሆንም። ሲንግል ማሞን በጣም ደስ ይላል። በጣም ደስ የሚል ነገር ነው። አሳደግ ከቻልሽ ሲንግል ማሞን በጥፋይ ብለሽ የምትኖርበት ዓለም ነው። ምንኛ ነው ይሄ ንግግርሽ? ታለ ድምጽ ራት በጣም ይቅርታ ጉንፋን ትንሽ ይዞኝ ነው። ከጭቅጭቅ ነፃ ለመሆን ሲንግል ማሞን ጥሩ ነው ይባላል እንዴ? ከጭቅጭቅ መሸሽ እኮ ድል አይደለም። ነፃነት ብቻውን ሰላም አይፈጥርምና ጭቅጭቅን መፍትሄ አድርገሽ ታስቀምጫለሽ። በትዳር ዓለም ውስጥ ሳይጨቃጨቅ የሚኖር አለ እንዴ? ማንም ማር ተላብሶ እኮ የሚኖር የለም። የረሳሹ ነገር አለ። አንዲት እናት ልጅ ከወለደች በኋላ ደስታዋ የልጇ ደስታ ነው። እንዴት ነው የራስሽን ነፃነት ፈልገሽ የልጅሽን እኮ ደስታውን ከአባትም ከእናትም አንድ ላይ ሆኖ ማግኘት የሚፈልገውን ነገር ነጥቀሽ እኮ ነው የምትሄጂው። እንዴት ለወጣቱ እንደዚህ አይነት ትምህርቶችን ታስተምራቸዋለሽ? እቺ ሲንግል ማም ሆነሻልና ሁሉም ሲንግል ማም ሆኖ ይኑር እንደሱ አይደለም። ኃላፊነትን የሚቀበሉ ወጣቶችን ትውልዶችን ማፍራት የለብንም? ጭቅጭቅ መጣ ተብሎ ግን እንዲፋቱ ሲንግል ማም እንዲሆኑ መክሩ ምክር ተገቢ ነው ብዬ አይደለም። ልጅ እኮ የሚፈልገው እናቴ ደስ ብሏታል ነፃ ሆናለችን አይደለም። አባት አለኝም ማለትን ይፈልጋሉ። አባትን በሩቅ አድርጎ እኮ አይደለም። አዎ ትዳር በሁለት ሰው ብቻ አይቆምም። ትዳር በሰላም ነው የሚቆመው። ሰላም ከሌለበት ጥንድ ደግሞ ብቸኝነትን የመሰለ ነገር የለም። ግን ይሄ የሚመጣው መቼ ነው? አግሶ ለውጥ እኮ ማምጣት ይቻላል በመነጋገር። እንሳሳታቸውን ነገሮች አንድ ነገር ልንገራችሁ። በግጭት ሰዓት ይብረድ ሳንል እዛው እሳት በሆነበት ሰዓት ንግግር ፈጥራለን። ከመወያየታችን በፊት አንተ ቅደም ብለን የማይክሮ ሰከንድ ጸሎት አድርገን እንቀመጥ። እግዚአብሔርን አስቀድሞ የተቀመጠበትን ውይይት የተፋፋመውን እሳት ነው የሚያከስመው። በቀላል መፈታት የሚችለውን ነገር ነፃነት ነው የምፈልገው ብላ አንድ ሴት ወጣ ሲንግል ማም መሆን ይሄ ተገቢ ነው ብዬ አይደለም። መምከር ያለብሽ ኃላፊነትን የምትወጣ እናት ሁኚ፣ ኃላፊነት ያለባት ሴት ሁኚ ማለት ሲገባሽ አንቺ ነፃነትን ስታስቢ ስታመቻች የልጅሽን ደስታ ነው ያበላሽሻለሽ። አስተውሉ። ለልጆቻችን የምናወርሰው ከገንዘብና ከሀብት በላይ ለልጅ ትልቁ ሀብት የሚሆነው ወላጆቹ በሰላም ሲኖሩ ነው። በተቻለን አቅም በትዕግስት በማስተዋል በመተላለፍ አስገዳጅ ሁኔታ ያልተፈጠረበት ትዳር ላይ ተቻችለን እንኖር ባይ ነኝ። የከፋ ከሆነ መለየት ኃጢአት አይደለም። እነትሽን ክብርሽን የሚነካ ከሆነ ንቄት ያለበት ግፍ ያለበት ትዳር ከሆነ መፋታት ኃጢአት አይሆንም። በተለያየ መንገድ ልጆቻችሁን ያላባት የምታሳድጉ ሲንግል ማሞች ደግሞ በጣም ትልቅ ክብር አለኝ። በልጆቻችሁ ተካሱ።